ሰላም ሰላም ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? አላችሁ? እኛለን እግዚአብሔር ይመስገን እላችኋለሁ የሀገሬ ልጆች። ወይኔ አይኔ ማሞኛል። አይኔ እንዳለ እንትን ብለዋል። እናንተ አይኔ ያመመኝ እና ቅንድብ ምን ይመስላል ይሄ ሁላ ቅንድብ ምንድን ነው እንዳትሉኝ፣ መዳም ቤት ነው የምሰራ እንትን የምልበት። አሁን እኔ ባስተካክለው እንዴት አድርጌ ነው የማስተካክለው? እዩት እንዴት እንዳደገ እንዴት እንደበቀለ ሲያስጠላ። እና ምንም ማድረግ አልችልም። እንግዲህ መዳም ቤት ስለምሰራ እሱ ማስተካክልበት ጊዜ የለኝም። ለምን ቅንድብሽን አታስተካክም ወይ እንዳትሉኝ ነው ምላችሁ። የት አባቱ ዋለ አዶናይ እና እንትና የፍቅር ግንኙነት አቁመናል። ጃኒ እንዴት ሆኖ ነው ያቆሙት? ለምንድን ነው ያቆሙት? እኛ እያለን እንዴት ያቆማሉ? እኛ የፍቅር የኢትዮጵያ ወንዶች ተምሳሌት ነክ አዶናይ እያልን እንዴት ሆኖ መለያየትማ የለባቸውም። እኛ እንደዚህ አይነት ነገር አይመቸንም። እንትን ፕራንክ እያደረጉን እኮ ነው። ፕራንክ ነው፣ እውነትም ተለያይተው ነው። ግን ሸማግሌ ሊልክ ይሆን ቀለበት ሊያስርላት ይሆን? ለዛ ነው እንጂ ተለያይተው አይመስለኝም። ግን አንዳንድ እንደኔ የመዳም ቅመሞች ማለት ነው ግን በሰላማችሁ ነው አዶናይና እንትና ተለያዩ ብላችሁ የምታለቅሱት? ግን ለምንድን ነው የምታለቅሱት? ዋግዚኦ ማራነቅ ይለያዩ። እኛ ምን አገባን? እኛ ሩዛችን አላፈቀፍቅም እንዴ? ምን አገባኝ? ተከሌ ተለያየ ተፋቶ እኛ ምን አገባን? እነሱ እንትን እየተባሉ ፍራንክ እየሰሩን ተለያየን ሲሉ እናንተ እውነት መስሏችሁ የምታለቅሱት? ታልቅስላቸው። አላለቅስም። ማርያምን እንደ ማንኛውም ሰው ወዳቸዋለሁ፣ አከብራቸዋለሁ። ቪዲዮቸው ከደረሰኝ ላይክ አረግላቸዋለሁ። ሼር ማድረግ ካለብኝ ሼር አደርግላቸዋለሁ እንጂ የዚህን አክል ደረጃ ወጥቼም እንኳን አላለቅስም። ምክንያቱም የማስፈልገው ቤተሰብ አለኝ። ስለዛ ማልቀስ እንኳን አላለቅስም። እነሱ እንትን ያሉ እዛ ይፋቀሩና እዛ ሲለያዩ አይታወቅ፣ ሲፋቀሩ አይታወቅ። እና አዶናይ ትንሽ የኢትዮጵያ ወንዶች ያስተምርላናል ብዬ ያስብ ነበረ። ምክንያቱም በቃ ወንደነቱ በቃ የሴት ልጅ ያለው አክብሮት ሲንከባከብ ምናምን በጣም ደስ ይላል። በዛ በቃ ደስ ይሉኛል። እንትን አረግላቸዋለሁ፣ ላይክ አደርጋለሁ፣ አከብራቸዋለሁ። በዚህ ደረጃ ግን ወጥቼ የማለቅስበት ምንም እንትን የለብኝም። ለምንድን ነው የማለቅሰው እንዴ? የዚህን አክል ደረጃ ወጥቶ ያኛው ደግሞ ዳኒ ደግሞ ሚስቱን እንትን ብሎ ከእንደገና እሱ ምን አይነት አይንን ይናስ ነው ያለበት? ቆዩ ጃኒ እንደዛ አድርጎ ተለያዩ። አሁንም ደግሞ ያችኛው አስረገዘና አላቀሽም ብሎ በስንት መከራ እንትን ተጋቡ መልሰው። አሁን ደግሞ አልጋዋ ላይ ሌላ ሴት አግብቶ ሲማግጥ ተደርሶበት ከእንደገና በፖሊስ ተይዞ እስር ቤት ገባ። ምን አይነት ግን ጃኒ ምን አይነት እድል ነው ያላት? እስቲ ፍረዱኝ እናንተ። ምን አይነት እድል ነው የያዘችው? ለምንድን ነው እንደዚህ የሚሆንባት? የሆነ አይነት ጥላ ያለባት ግዴታ እሷ ልጅ ጸበል መሄድ አለባት። ምክንያቱም ወንዶች እንዲባረኩላት አዶናይ ያክል የመሰለ አግኝታ እንዴት ሊለያዩ ቻሉ? እንዴት ሊለያዩ? በምን ምክንያት? ማቅጣበት ነው? ምን አድርጋ ይሆን? እስቲ ንገሩኝ። ማቅጣበት ይሆናል። እኔ ሳስበው ማቅጣበት ነው። እንደዚህ ዝም ብሎማ መለያየት በቀላል መለያየት እንትን ጠርጥሩ። በቀላል አይለያዩም። ማቅጣበት ይመስለኛል እኔ ሳስበው ከሱ ጋር። እና ምን አሰብኩኝ መሰላችሁ? ከእንትና ጋር ማለት ነው ተደርሶባቸዋል የተባለው ከሱ ጋር ተኝታ ይመስለኛል። ይኸው ተደርሶበት ወደ እንትን ገብተዋል አሉ፣ አሳስረዋለች አሉ። አሁን እሺ ከሌላ ሴት ከተኛ አሁን ይታሰራል ማለት ነው? እግዚኦ ማረነ ክርስቶስ። ግን መታሰር አልነበረበትም በነገራችን ላይ እላችኋለሁ የኔ ውዶች። እኔ ማለቅስበት እና የኔ ውዶች የኔ ቅመሞች ምናለቅስበት ምንም አይነት ታሪክ የለም። እኛ ምን አገባን? ከፈለጉ እነሱ እዛ ይላቀሱ እንጂ እኛ ምን በወጣን? ለምንድን ነው የምታለቅሱ እናንተ? ብዙዎቻችሁ ስታለቅሱ አይቻለሁ አሁን ቲክቶክ ላይ ማለት ነው። ምንም ያስለቅሰኝ ነገር የለም። ለምንድን ነው አንድ ቲክቶከር እንደ ማንኛውም ሰው አከብረዋለሁ እንጂ አላለቅስም። ለምንድን ነው የማለቅሰው?
እንዴ አሁን እኔ እዚህ ጋር አንድ ቪዲዮ የሚያሰራኝ ሰው ቢኖር እስቲ ያሰሩኝ ብላቸው ያሰሩኛል? አያሰሩኝም። ስለዛ ምንም ያስለቅሰኝ ነገር የለም። በአናታቸው ይተከሉ ነው የምላችሁ። እንደዚህ እንትን አይደለም። ወጥቼ እንኳን አላለቅስላቸውም። የራሳቸው ጉዳይ ነው። የሚያስለቅሰኝ ነገር ስንት ነገር አለ። የእነሱ ማለቅ ሰው ለምንድን ነው እላቸዋለሁ። እና እስቲ የኔ ውዶች፣ የኔ ምርጦች፣ የኔ ቅመሞች እስቲ ሰብስክራይብ አድርጉኝ። አዲስ ጀማሪ ነኝ። አበረታቱኝ። እኔ እንትን ሰብስክራይብ ካላረጋችሁኝ ወጥቼ ሳልሳደብ በፊት ሰብስክራይብ አድርጉኝ። ወይ ሳደባለሁ ወይ ሆነ ነገር አደርጋለሁ። ሰብስክራይብ አድርጉኝ አሁን ብላችሁ እና ወዳቸዋለሁ የኔ ውዶች። ሰብስክራይብ አድርጉኝ እላቸዋለሁ። እና በሰው ጣጣኛ አይመለከተንም። ከፈለጉ እዛ ገደል ይግቡ ነው የምላችሁ። እና ሰላም ዋሉልኝ፣ ሰላማችሁ ያብዛልኝ እላችኋለሁ የኔ ውዶች። እንደዛ ከሆነ ትክክል ነው ማለት ነው። ምክንያቱም አሁንም ከእንደገና ማቅጣበት ነው ማለት ነው። ከእንደገና አዲሱና ማቅጣበት ይሆናል ማለት ነው። እና በጣም ከባድ ነው። ለምን እንደዚህ መሆን አልነበረበትም። ጃኒ እንደሱ አይነት ወንድ ታገኛለች። ወንድ አይወጣላትም ልበል። አይኔን ይናስ አለባት። በቃ አይኔን ይናስ ነው እንደዚህ የሚያረጋት የሆነ እንትን ነገር አለባት ማለት ነው። አይን ጥላ ነገር። ለዛ ነው ወንዶች የማይዋጡላት። አይን ጥላ ባይኖርባትማ እንትን አይባሉም ማለት ነው። አይለያዩ ነበረ እንዴ። ከስንት ወንድ ተለያየች እቺ ልጅ። ስታሳዝን ማርያምን እንዴ። በቃ አሁን ጌታ ሆይ ድረስ ግን ተሻግሮ አለ ላኪ ሆይ ድረስ ግን እንደዛ